ህይወታችንን የሚያጣፍጡ ነገሮች አሉ ስትጠቀሚባቸው ላይፍሽን ኢንትረስቲንግ የሚያረጉ ቅመሞች አሉ እኔ በግሌ የምጠቀምባቸው ህይወቴን ለማጣፈጥ ተጠቅሚባቸው የሰሩልኝ ነገሮች ነው በብድር ላይ በጣም ደስተኛ ከሆኑ ሰዎች አንዱ ነኝ ታውቂያለሽ በጣም ማታ ደስተኛ ነኝ በጣም ደስተኛ ነኝ እና ደስተኛ የሚያረጉኝ የሰሩልኝ ነገሮች የህይወት ማጣፈጫ ቅመሞች ነው ምንካፈለው አንደኛው ሴራኒቲ ነው በአብዛኛው ከፔሽንስ ጋር ከትግስት ጋር ይያዛል መታገስ ታግዘሽ ማሳለፍ ቶለሬት ማድረግ አንዳንድ ጊዜ ታግሰሽው ሲያልፍ እንዴት ደስ ይላል አንዳንድ ሁኔታዎችን ታግሰሽ ለምሳሌ መልስ ልትሰጪ ብለሽ ስታልፊ እንዴት አይነት የሚሰማሽ ያሸናፊነት ድል አሁን አንዳንድ ሰዎች ያጋጥሙሻል ሚዲያ ላይ ምናምን ዘብለው ተነስተው የሚወርዱብሽ እና መልስ መስጠት አቅቶሽ አይደለም መናገር አቅቶሽ አይደለም ግን እስቲ ልታገስቲና ታግሰሽ ያልፋል አልፈሻል በጣም ደስ ይላል የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ከቃለ መጠይቃቸው በጣም ማስተዋወሰው አንድ ነገር ልንገርሽ አንድ ቀን እንትን ነበር ይሄ ፎርማል ሳይሆን ጋዜጠኛው ስለ ህይወታቸው ይጠይቃቸዋል ስለ ባለቤታቸው ስለ ኑሯቸው ምናምን ይጠይቃቸዋል እንግዲህ መለስ ዜናዊ ሜዲካል ስኩል ተማሪ ነበሩ እኛ ትምህርት ቤት ነበሩ ጥቁር አንበሳ ድሮ ከኛ በፊት ነው በጣም ሲኒየር ናቸው ከዛ ወጥተው ነው ከዛ ጦር ሜዳ አሳልፈዋል ከዛ መጥተው ፕሬዝዳንት ሆነዋል ከዛ ጠቅላይ ሚኒስትር ሆነዋል ጋዜጠኛው የጠየቃቸው ይሄን ሁሉ ያሳለፉትን ሰው ህይወት ምን አስተማረቾት ብሎ ጠየቃቸው ህይወት ምን አስተማረቾት ከዛ መለስ ዜናዊ በደንብ አሰቡና አንድ ቃል ነው ያሉት ትግስት ህይወት ምን አስተማረቾት ከህይወት ምን ተማሩ ትግስት እቺን አረሳት ከዛ ሁሉ ላይፍ ኤክስፒሪየንስ አንድ ነገር የተናገሩት ትግስት ህይወት ምን አስተማረ ትግስት ስታልፊው በጣም ደስ ይላል አሸንፈይ ስታልፊ በጣም ደስ ይላል አንዱ የትግስት ክፍል አንዳንዱን ነገር በቃ ንቀሽ ማለፍ መቻል አለብሽ ንቀሹ ልታልፊ ይገባል ቦታ ልትሰጪው አይገባም እና ንቆ ማለፍ የልምክንያት የሚጣላሽን ሰው ታስቢውና ተተሽው ታልፈልሽ አንድ ነገር ልንገርሽ ፍቅር እኔና አንቺ ስንሰራ ከተናደድኩብሽ ስለማከብርሽ ነው ምናደድብሽ ስለማከብርሽ ነው እውነቴን ነው ከተቆጣውሽ ስለምወድሽ ነው ምናደድብሽ ስላከበርኩሽ ነው ከተቆጣውሽ ስለምወድሽ ነው አንዳንዱን ማን አልናደድበትም አልቆጣውም ምንም አልለውም ንቄ ነው ማልፈው እንደዛ ነው ግን እኔ በመወዳቸው ሰዎች ላይ ነው ከተናደድኩ ምናደደው በማከብራቸው ሰዎች ላይ ነው መቆጣው ካንቺ እንዴት አንቺኮ እንዲነሽ ቫልዩሽ ከፍ ያለ እንዴት አደረጋለሽ ብዬ ነው እንጂ ከናኩኝማ ንቄ ምንም ስቦታ ማልሰጣቸው አንደኛ እግዚአብሔር ያላከበራቸው ከሆነ ከዛ ደግሞ ሊከበሩ ፈቃደኞች ካልሆኑ አልናደድባቸው አልቆጣባቸው አሁን ይሄ የተከተሉ የሚሳደቡ ሰዎች አሉ አይደል ምንም በይ ስለምንም ነገር አውሪ የተከተሉ ይጮሃሉ አልናደድባቸው አልቆጣባቸው ቦታ አልሰጣቸው ስፒየን ማልፋቸው እና ትግስት ግን ቅድስ ሜስ ነው የምታረጊ ትግስት ሲኖርሽ ግን ፔሽንስ መልስ ልትሰጪ ብለሽ ልትናደጂ ብለሽ ከዚያው ነገር ልታረጊ ብለሽ ዝም ብለሽው ስታልፊው ስታሸንፊ ድል ታገኛለሽና በጣም ትልቅ የህይወት ማጣፈጫ ነው ሁለተኛው በጣም የረዳኝ ሲምፕሊሲቲ የሚባል ቅመም ነው ሲምፕሊሲቲ ወይም ነገሮችን ቀለል አድርጎ ማየት ማቅለል ሳይሆን ቀለል አድርጎ ማየት
ራስን አለማካበድ ራስን ዝም ብሎ አለመካብ ሲምፕል መሆን አሁን ስለ ሴሌብሪቲስ አንድ ቦታ ስናገር ሴሌብሪቲስ ከሚቸገሩበት እነዚህ ታዋቂ ሰዎች ከሚቸገሩበት ነገር አንዱ ሰልፍ ኮንፋይንመንት የሚባላል ሰልፍ ኮንፋይንመንት ራሳቸው የሚፈጥሩት እስር ቤት አለ እና ምንድነው ሆም አሬስት ይባላል ሃውስ አሬስት ይባላል ሃውስ አሬስት ውስጥ ይቀመጣሉ ለምንድነው ሊወጡ ሲሉ እንትን ይላሉ ይጨነቃሉ በጣም መዋብ አለባቸው በጣም መልበስ አለባቸው የህዝቡን ኤክስፔክቴሽን ያሉ ስለዚህ በጣም ካልዘነጡ መውጣት አይፈልጉም ግሮሰሪ አይሄዱም ወክ አያደርጉም ሞል አይሄዱም የትም አይሄዱም ስለዚህ አሁን እየቀነሱ ይመጡና ከዛ ሰልፍ ኮንፋይንድ ይሆናሉ እንደ እስረኛ መኖር ይጀምራሉ እኔ በራሴን ታዋቂ ነኝ ማለት አይደለም ግን አንዱ ህይወቴን ያቀለልኩበት ነገር ራሴን ሲምፕል አድርጌ ማየት ነው ግሮሰሪ ሄዳለሁ ግሮሰሪ አሁን ከቢሮ የታች ሸዋ ሱፐርማርኬት አለች በየቀኑ ሳልገባ ቀራለሁ ገብቼ የምፈልጋትን ነገር ፒክ አድርጌ አንዲት ነገር ልትሆን ትችላለች አሜሪካ ያለው እነዚህ ትላልቅ በጣም ዲስቲንጉሽድ የሆኑ ፕሮፌሽናል ነጮች ሆነው ግሮሰሪ ገብቶ ሁለት ድንችና ሁለት ሽንኩርት ገዝቶ ይወጣል ትልቅ እንትን ስቶር ገብቶ የፉድ ስቶር ገብቶ ሁለት ሽንኩርት ሁለት ድንች ገዝቶ ይወጣል እኔ ግሮሰሪ ገባለሁ እወጣለሁ ስታልፊ ደግሞ ይሄ መንገድ ዳር ያሉ ግሮሰሪዎች አሉ ሰፈር ውስጥ እሱ እንደዛ 1 ኪሎ ሎሚ ያቀብለኝ ይላል 1 ኪሎ ቲማቲም ያቀብለኝ ይላል ሲጋራ አልጠየቁት አይደለም ንጹህ ነገር ነው ስለዚህ ምን ችግር አለ ሰዎች ሊኖሩ ይችላሉ እና ራሴን ሲምፕል ማድረግን እለማመዳለሁ በላይፍ ስታይል ስለዚህ በህዝቡ መሐከል ነው መመላለሰው ወካረጋለሁ ሰላም ካሉ ሰላም እላለሁ ሰልፊ ከተነስ እንድትይ ሰልፊ ተነስቼ ሄዳለሁ that's okay ሲምፕል ማድረግ ህይወትን ያጣፍጣል ስልክ ሰዎች ሲደውሉ ኔጋ አላካብድባቸው ሰላም ማልበል ምናምን አላቸው ፍሬንድሊ ለመሆን ሞክራለሁ ሲምፕል አርጌ ራሴን አቀርባለሁ ሳገኛቸው አላስጨንቃቸው በቃ ሲምፕል ሆኜ ነው ማገኘችውና ራስን ቀለል አርጎ መያዝ ላይፍ ስታይልሽ እንደዛ ስታረጊ ጥሩ ነው ሀብት ሲኖር እንኳን አንዳንድ በጣም ገንዘብ ያላቸው ሰዎች ቤት ስትይ ራት ይቀርባል አይደል 6 አይነት ወጥ ይቀርባል አሁን ምን ያደርጋል 6 አይነት ወጥ ቀለል ማድረግ ሲምፕል ማድረግ ይቻል ነበር ዝም ብሎ ሽሮ ጎመን ደዘች ቀለል ማድረግ ላይፍ ስታይሉ ማቅረል ቤቱን በጣም ያከብዱትና ነጭ ምንጣፍ አነጥፈው ምናምን ይሉና ልጆች አሉ እዛ ቤት ውስጥ ልጆቹ ሊጫወቱ ሲሉ ይቆጣቸዋል እንዳታበላሽ እሱ እንዳታደርግ እዛ ላይ እንዳትጽፊ እዚህ ላይ እንዳትይ ወይ ባይሆን ላስቲክ ይሸፍኑትና ምንጣፉን ልጆቹ መጫወት አለባቸው ልጆቹ ቃል ይሰብሩ ይችላሉ ይስበሩ ያጥፉ እንደዛ መሆን አለበትና ቀለል ማድረግ ያስፈልጋል ከዚሁ ጋር ተያይዞ ሲምፕሊሲቲ ላይ ሴንስ ኦፍ ሂዩመር ያስፈልጋል ሴንስ ኦፍ ሂዩመር ማለት ነው ሴንስ ኦፍ ሂዩመር ማለት ሌሎችን ፈገግ እንዲሉ ማድረግ ብቻ አይደለም እሱም አንድ ሴንስ ኦፍ ሂዩመር ነው ግን ቀልድንም አንደርስታንድ የማድረግ ችሎታ ሴንስ ኦፍ ሂዩመር ነው አንቺ እየቀለድሽ እንደሆነ የመለየት ችሎታም እሱም ሴንስ ኦፍ ሂዩመር ነው ስለዚህ ሴንስ ኦፍ ሂዩመር ያስፈልጋል ስፓይስ ነው ቅመም ነው በጣም ሲሪየስ አለመሆን ከመጠን በላይ ሲሪየስ አለመሆን እንደኩስትር አለማለት እና አንዳንዴ መቀለድ መሳቅ ባለፈው አንስተነዋል እኔ መሳቅ ወዳለው የሄልዝ ቤኔፊት አለው ለብሬንሽ ጥሩ ነው ለሳምባሽ ጥሩ ነው ለልብ አመታትሽ ጥሩ ነው እና ሴንስ ኦፍ ሂዩመር አንዳንዴ መቀለድ ጨዋ የሆኑ ቀልዶች አሉና እነሱም መቀለድ ይሄ በህዝቡ መሐከል ስትመላለሽ በነፃነት ሲምፕል አድርገሽ ስትመላለሽ አንዱ ህይወትሽን የሚያቀልልሽ ነገር ነው ራሴ ግን ካከበድኩት ዶክተር ወዳጀን የሚባለውን ሰው የራሴ አክብጀው ራሴ በጣም ትልቅ አርጌው በቃ ዛጋ መታየት የሌለበት ዛጋ እንትን የሌለበት በቃ ራሱን አክብዶ ሲደወልለት ተኮሳትሮ የሚያወራ ሰው ሲያገኝ ሰው ተንቀጥቅጦ እንዲያወራው የሚፈልግ አይነት ሰው ካረኩኝ ግን እኔ ነኝ የምጨነቀው የራሴን ህይወት አከብደዋለሁ ስለዚህ አንድ መጠቀምበት የህይወት ማጣፈጫ
ሲምፕሊሲቲ ነው ወይም ቀለል አድርጎ ማየት ማለት ነው። ሶስተኛው በጣም እኔ በህይወቴ የረዳኝ ብየማምነው ሌሎችንም ይረዳል ብየማምነው ሶስተኛው ፒዩሪቲ ነው። ፒዩሪቲ ነው፣ ንጽህና ነው። ንጽህና ሲባል ያው ፊዚካል ፒዩሪቲ አለ። ሁሉ ጊዜ ንጹህ መሆን በቃ ጽድት ማለት እኛ ሀገር መቼም ለሁሉ ሰው ያንን ማለት አትችልም። ግን ብዙ ችግር ስላለ ያኗኗር ችግር አለ፣ የውሃ ችግር አለ፣ ብዙ ችግር አለ። ሲሳካ ግን ጽድት ማለት ንጹህ መሆን ከዛ ስትለምጂው እኔ አሁን ከእንቅልፍ ተነሳው ቀጥታ የምገባው ቀዝቃዛ ሻወር ውስጥ ነው። ሙቅ አልወድም፣ ኮልድ ሻወር ነው የምወደው። ቀዝቃዛ በጠዋት ሌሊትም ሊሆን ይችላል። ሙቅ ውሃ እያለ ሙቅ ውሃ አልወድም። በሙቅ ውሃ በጣም ነው የሚያደክመኝ። ለሰዎች ጥሩ ነው፣ አሁንም ለራሴ ግን የሚሰራልኝ ኮልድ ሻወር ነው። ንቅት ነው የሚያደርገኝ፣ በቃ እንዲህ አዌክን ነው የሚያደርገኝ። ከዛ ደግሞ በጣም ፍሬሽ ያደርገኛል እና ደስ ይለኛል። ሰው ሁሉ አቅሙ በፈቀደ መጠን በቃ ጽድት ማለት ሁሉ ነገር ቤቱም ራሱም ውሃ መሽተት ከተቻለ ደግሞ ቆንጆ መሽተት። እኔ ሊፍት ውስጥ ኤሌቬተር ውስጥ ሴቶች ሲኖሩ ደስ ይለኛል። ለምሳሌ የሆነች ነገር አውጥተው የሚቀቧት አንድ ነገር ቆንጆ የሚሽተት ነገር አያጡ ወይ ሎሽን አለቻቸው ወይ የሆነ እኔ አላውቅላችሁም እንግዲህ ምን እንደምታረጉ አላውቅ፣ ግን የሆነ ቆንጆ ነገር የሚሽት ነገር አላቸው ሁሉ ጊዜ የሆነች የሚቀቧት ወይ እንደሚያረጓትና ደስ የሚል ሽታ ታገኛለሽ። ቆንጆ ይሸታሉ። ስለዚህ ከተቻለ ቆንጆ መሽተት ጥሩ ነው። ስለዚህ ንጹህ ታረጋለሽ ፊዚካሊ። ከዛ ሜንታሊ ፒዩር ታረጊ። ሜንታል ፒዩሪቲ ደግሞ አለ። እንደ ክሪስታል ክሊር እስኪሆን ድረስ ጥላቻ ሐሳብ፣ የቂም ሐሳብ፣ የንዴት ሐሳብ እንዳይቀመጥ ማይንድሽ ውስጥ አድርገሽ ሜንታል ፒዩሪቲ ደግሞ ያስፈልጋል። በቃ የለም መጥፎ ነገር ማይንድ ውስጥ መቀመጥ የለበትም። አይመጣም አይደለም ይመጣል፣ ግን አላስቀምጠው። አትቀመጥም ነው ማለት። የሆነ ሐሳብ ሲመጣ እና ድዌል ማድረግ መቆየት ሲፈልግ አላስቀምጠህም ነው ማለት። እኔ ማለት አላስተናግድህም። እንትና እንዲያርጓል ደግ አረገ፣ ዞር በል ከፊቴ ካሜራ ውስጥ ውጣ። እቺን ሜንታል ፒዩሪቲን ለመጠበቅ ሞክራለሁ እና ንጹህ እንዲሆን ትሞክሪያለሽ። በመንፈስም ንጹህ ህይወት ለመኖር ትሞክሪያለሽ። አዋዋሌ ንጹህ እንዲሆን የሚያዋርደኝ ቦታ መገኘት የለብኝ። ለምሳሌ መጠጣት ከዛ መስከር ውርደት ውስጥ ነው የሚከተኝ። እኔ እንደዚህ ላለው ይልሽ እግዚአብሔር ፍቅርን ሰጠ። አሁን ባለፈው ስንል ነበር ሮማንቲክ የሆነ ፍቅር አለ አይደል? በወንድና በሴት ማለት የእግዚአብሔር ስጦታ ነው። በጣም የሚያስደስት ነው። የእግዚአብሔር ስጦታ ነው። እግዚአብሔር ሮማንስን ሰጠ፣ ንጹህ የፍቅር ግንኙነትን ሰጠ። ሰይጣን ዝሙትን፣ መዳራትን፣ ከጋብቻ ውጪ መቅበጥም ጨመረበት። እግዚአብሔር የሰጠው ምንድነው? ንጹህ ሮማንስ። ሰይጣን ምን አመጣ? ዝሙት፣ መዳራት፣ ከጋብቻ ውጪ መቅበጥ፣ ሽማ ማስቀመጥ። ሰይጣን ደግሞ መጣና ጨመረበት። ወይን ፍሬውን እግዚአብሔር ሰጥቷል። ጨምቀሽም ጁስ አድርጊው፣ ዋይንም አድርጊው። አንዳንድ ቤተክርስቲያን እኮ ዋይን ይጠቀማሉ ውጪ። that's okay። ግን ዋይንን እግዚአብሔር ሰጠ። ስካርን በቃ ይሄ በቃ ዝም ብሎ ከቁጥጥር ውጪ መሆንን ሰይጣን አመጣ። ስለዚህ ዲግኒቲሽን ለመጠበቅ እኔ አሁን ክብሬን ለመጠበቅ ላለመዋረድ አልጠጣም። እንደዛ አይነት ችግር ውስጥ የሚከተኝ ነገር ውስጥ አልገባም። የማይሆን አይነት የፍቅር ግንኙነት ውስጥ አልገባም። ወይ ዝም ብሎ መቅበጥ ነገ ተነስታ እንደፈለገችን የማድረግ መብት አላት። ምክንያቱም ኦሬዲ ወድቅ ያለው ብትሰድበኝ ብታዋርደኝ ሚዲያ ላይ ብታወጣኝ መብቷ ነው። ስለዚህ ክብርን በዛ መንገድ ትጠብቂያለሽ። ከዛ ፒዩሪቲ ትጠብቂያለሽ። ንጹህ የሆነ ሰው፣ ንጹህ የሆነ ባል፣ በቀኑን ሙሉ በንጽህና የሚያሳልፍ ሰው ማታ ሲገባ ሸሚዙን ሊፕስቲክ ነክቶበት እንደሆነ ወይ ያልነካበት እንደሆነ ቼክ ማድረግ አይጠበቅበትም። እንዴት እንደዋለ ያውቃል። በንጽህና ነው። እሺ እኔ ስልኬን እዚህ ረሳሁት፣ ፓስወርድ የለውም። አንቺ ይዘሽልኝ ሄድሽ ቤት ነገ ልትሰጪ። ማታ ቁጭ ብዬ ጭንቀት አይዘኝ። ገብታ ብታይ ስልኬን ሌላ ሴት ብትሆን የማይሆን ቴክስት አታገኝም። የታየ
ሂስትሪ መጥፎ ነገሮች ስልኬ ላይ አታገኙ ስለዚህ ምንም ትቼው መሄድ ይችላል ለዚህ ነው ቤት ውስጥም ባል ስልኩን ቢያስቀምጥ ንጹህ ከሆነ ነው ፕሮብሌም በፒዩሪቲ ከዋለ እሷ ከሆነ ስልኳን ፊት ለፊቱ ቢቀመጥ ምንም ያስፈራት ነገር የለም በንጽህና ነው ያለችው ፒዩሪቲ ህይወትሽን ያቀልልሻል ከጭንቀት ይጠብቅሻል ዲቢዬ ቢሉብኝስ እንደዚህ ቢሆኑብኝስ ለምን አይደል ስልክ ያዳምጣሉ ይባላሉ የደህንነቶች አይደል እነሱ ይነግሩኝ ያዳምጡ ነው ቢማይከስ ያዳምጡ ለምን እኔ ማወራውን ነገር አውቃለሁ ማወራው ነገር ንጹህ እስከሆነ ድረስ ምንም ያስፈራኝ ነገር አለ አመጽ አላስነሳ ተንኮል አልሰራ ግፍ አልሰራ ያዳምጡ that's okay አንዳንዴ ከተታተሉሻል ብናውን ይባላል ከተታተሉ እንደውም ጥሩ ጥበቃ ነው የሚያረጉልኝ አሪፍ ነው በጣም ካረጉት እንደዛ ከተታተሉ ጥሩ ነው ምክንያቱም ጥበቃ ነው የሚያረጉልኝ እኔ አንዳንዴ መጣጣሪ ፕሮቴክት ያያረጉም እኮ ሊሆን ይችላል እና ምንም ያስፈራሽ ነገር የለም ኢንቨስቲጌት ይደረግ ዶክተር ወዳጀነ ቢባል ደስ ነው የሚለኝ አካውንቶቹ ይመርመሩ ምናምን ይፈተሹ ይባል ቤቱ ይፈተሽ ቢባል ኑባካችሁ ነው ንስቲ ፈትሹ ነው የምለው ለምን የምኖረው ኑሮ አውቃለሁ አካውንቲንግ ገብተው እንደውም አዝነው ሊሰጡኝ ይችላል መንግስት የብልጽግና መንግስት ሊሰጠኝ ይችላል ስለዚህ በፒዩሪቲ መኖር ይሄ ይረዳሻል በኮንፊደንስ እንድትኖር ያደርግሻል በንጽህና እንድትኖር ያደርግሻል አራተኛው እኔ በግል የምጠቀምበትና የሰራልኝ ብዬ የምለው ቅመም ወይም ስፓይስ ትራንኩዊሊቲ ነው ትራንኩዊሊቲ ማለት ደግሞ መረጋጋት ማለት ነው ረጋ ማለት አሁን ለመረጋጋት ምናዛቸው ሐኪሞች መድኃኒቶች ትራንኩዊላይዘርስ ይባላሉ እና የሚያረጋጉሽ ናቸው ረጋ ማለት take it easy ወደዋለሁ ኤክስፕሬሽን just take it easy ከዛ ደግሞ ረጋበል ጊዜ ውሰጂ ተንፍሺ በጣም ወደ ውስጥ አየር አስገቢና ከዛ ቀስ ብለሽ አየሩን አውጪው ሪላክስ አድርጊ ነርቨስ አትሁኚ ተረጋጋ ይሄውን መጠቀምበት እኔ ቅመሜ ነው ተረጋጋ ምንም የሚያጣድፍ ነገር የለም ሰዎች አንድ ነገር ካሉሽ መልስ ለመስጠት ቶሎ አትቸኩይ በደንብ አስቢበት ቴክ ታይም አስበሽበት ቴክስት ከሆነ ያረጋችልሽ ትንሽ አሰብ አድርጊ ቶሎ በፍጥነት ወይ ተናደሽና መልስ አትስጫት just take time ተረጋጊ take it easy ቀስ ማለት በኋላ ይቅርታ ከመጠየቅ ይረዳል ምን ይባላል መሰለሽ haste is of the devil ይባላል haste is of the devil ይባላል ጥድፊያ የሚባለው ነገር ከሰይጣን ነው ይባላል ይሄ ተጣድፈሽ የምታረጋቸው ነገሮች ለስህተት የሚዳርጉሽ ነገሮች ከዛ ናቸውና ትንሽ ረጋ ማለት አንድ አባባል አለ በጣም ወደው ሰውየው ከኋላ ተቀምጧል እና ሹፌሩ እየነዳ ነው እና ሹፌሩ ምን አለው ቸኩሏል ይሄ ባለስልጣኑ ቸኩሏል እና ሹፌሩ ምን አለው በጣም ስለሚቸኩል ቀስ ብለህ ንዳለው ገብቶሻል በጣም ስለሚቸኩል ቀስ ብለህ ንዳ ምን ማለት ነው አሁን በጣም ለቸኩል ብለህ ከገባህ ወይ ትጋጫለህ ወይም መንገድ ትስታለህ ኤግዚት ትስታለህ ስለዚህ በጣም ስለሚቸኩል ቀስ ብለህ ንዳለው መረጋጋትን ያስተምርሻል በባህላችን የነ ቶሎ ቤት ግድግዳው ሰንበሌጥ ይባላል ሲሮጡ የታጠቁት ሲሮጡ ይፈታል ይባላል እና ጥድፊያ ስህተት ውስጥ ያስገባሻል ስለዚህ መረጋጋት ያስፈልጋል ሰከን ማለት ያስፈልጋል የህክምና ስህተቶች ለምንድን ነው የሚሰሩት አሁን አንዳንድ ሰርጂኖች በጣም ጎበዝ ነው ግን ቶሎ አንድ 4-5 የሚሰሩት ፔሸንት ይኖራቸዋልና ቶሎ ሰርቼ ልጨርስ በቃ አሪፍ ነኝ ብለው እንትን ሲሉ የማይሆን አርተሪ ይቆርጣል ወይም ለምሳሌ የማህፀን ሰርጀሪ እየሰራ ዩሬተር የሚባለው ከኩላሊት የሚወርደው አይደል ሽንት የሚወርድበት እሱን ይቆርጣል በስተት ብዙ ጊዜ አሁን እኛ ጥቁር አንበሳ ያለን እንደዛ ያገጥመን ነበር ስህተቱን የሚያመጣው ምንድነው ጥድፊያ ነው ስለዚህ መረጋጋት ያስፈልጋል አእምሮሽን ማረጋጋት ይሄ ብሪዚንግ ኤክሰርሳይዝ ማድረግ ካልም መሆን በቃ ራስሽን ያረጋጋሽ አእምሮሽን ያረጋጋሽ አለመቸኮል አለመጣደፍ ያስፈልጋል ጊዜ መውሰድ ውሳኔዎች ልትወስኝ ስትይ
አሁን አንዳንዴ በጣም በችኮላ የጋብቻ ውሳኔ ይወሰናል እና በጣም ለምን ይቸኩላሉ? just take time ጊዜው ሰጂ አስቢበት። መረጋጋት ሲያቅታቸው ሰዎች ትንፋሽ ይወሰዱ፣ ዲፕ ብሬዝ ይወሰዱ። ከዛ ቀስ እያሉ ኤክሴል ያርጉት። አሁን ኢንሄል ታደርጊያለሽ አይደለም? አየር ስታስገቢ ኢንሄል ነው የምታደርጊው። በጣም ታስገቢና ኤክሴል ስታደርጊ ደግሞ ቀስ ብለሽ ታስወጪዋለሽ። ትራንኩዊሊቲ መረጋጋት በጣም ኢምፖርታንት ነው።